ሂስትሪ የ2016 ኤግዛም ጥያቄ ቁጥር 2 What was fundamental organizational changes that led to the Industrial Revolution? ምንድነው ሚለን መሰረታዊ የሆነ ተቋማዊ ለውጥ ወደ ኢንዱስትሪያል ሪቮሉሽን ወይንም ኢንዱስትሪያላዊ አብዮት የመራው ምንድነው? ኦኬ እዚህ ጋር ዋና አስምረን መያዝ ያለብን ፋንዳሜንታል ኦርጋናይዜሽናል ቼንጅ የሚለው ቃል ነው። መሰረታዊ የሆነ ተቋም ለምሳሌ ፋብሪካዊ ሊሆን ይችላል። አንድ ቀድሞ ከነበረበት ወደ ሌላ ቀድሞ አንድ ተቋም ነበረ ያ ተሻሻለና ወደ ከዛ ኢንዱስትሪያል ሪቮሉሽን እንዲመጣ ምክንያት ሆነ። ይሄን ነው ማሰብ ያለብን። ያ ማለት አብዛኛውን ጊዜ ያው ኢንዱስትሪያል ሪቮሉሽን መጀመሪያ እንዲጀመር የሚለው ሀሳብ ያው እናውቃለን። ያ ማለት በ18ኛው ሴንቸሪ መጨረሻ እና በ18ኛው ሴንቸሪ 19ኛው ሴንቸሪ መጀመሪያ አካባቢ የነበረው በአውሮፓ በዋናነት በእንግላንድ ውስጥ የነበረው እንቅስቃሴ ነው። እና ዋናውም የምርት ሂደቱን የቀየረ ኢንዱስትሪያዊ አብዮት ተብሎ በማሽን ይመረት የነበረው በሰው እጅ ይሰራ የነበረው በሰው ጉልበት ይሰራ የነበረው ነገር ሁሉ ወደ ማሽን የተቀየረበት ወቅት ነበር። ይሄ በታሪክ ኢንዱስትሪያል ሪቮሉሽን ይባላል። ታዲያ ተቋማዊ ለውጥ ይሄ ኢንዱስትሪያል ሪቮሉሽን እንዲነሳ ያደረገው ምንድነው? ኤ ሽፍትስ ፍሮም ዲስፐርስድ ሲስተም ቱ ፋክተር ፕሮዳክሽን። ሁለት አሁንም እንደ ተቋም መጀመሪያ አንድ ምርት ሲመረት የነበረበት ዘዴ የሚጠቀሙት ሲስተም ዲስፐርስድ ነው፣ የተለያየ ነው። ከዛ ወደ ፋብሪካ ምርት መጣ። ስለዚህ እዚህ ጋር ኦርጋናይዜሽናል ቼንጅ ነው የሚለን አይደለ? ጥያቄው ላይ ኦርጋናይዜሽናል ቼንጅ አለው የለም? መጀመሪያ እያንዳንዱ ነገር የሚሰራው በተለያዩ ሲስተሞች ነው። አሁንስ የተሻሻለና ወደ ፋክተሪ ፕሮዳክሽን መጣ። ስለዚህ ይሄ ትክክለኛ መልስ ሊሆን ይችላል። እሺ ከሱ የተሻለ ከሌለ ማለት ነው። ቢ ዘ ሪፕሌስመንት ኦፍ አኒማል ኤንድ ሁማን ሌበር ባይ ማሽን። ይሄ ኦርጋናይዜሽናል ቼንጅ እንለዋለን። የሰው ጉልበት እንዲሁም የእንስሳት ጉልበት በማሽን መተካቱ ይለናል። ይሄ ተቋማዊ ለውጥ አይደለም። ስለዚህ መልስ ሊሆን አይችልም። እሺ ዘ ሽፍት ፍሮም ኮል ቱ ዋተር ቱ ጀነሬት ፓወርስ። ለኃይል ማመንጫነት ይጠቀሙ የነበረው ከሰል ነበረ። ከዛ ወደ ውሃ ኃይል ተዘዋወረ ይላል። ስለዚህ ኮል እና ከኮል ወደ ወተር መቀየሩ ኦርጋናይዜሽናል ቼንጅ ልንለው አንችልም። ስለዚህ ይሄ ሲም መልስ አይሆንም። the development of banks to lend ባንክስ ማለት ነው እዚህ ጋር to lend money for entrepreneurs ለስራ ፈጣሪዎች ባንክ ብድር ማመቻቸት። ይሄ ዋን ሳይድ ነው እንጂ ማለት ከአንድ ከነበረበት ወደ ሌላ የመጣ ሳይሆን ትንሽ አስ ኦርጋናይዜሽን ባንክ አለ። ነገር ግን ባንክ ወዴት ከአንድ ባንክ ወደ ሆነ ነገር ቼንጅ መደረግ አለበት። ልክ ጥያቄውን እንደሚለን ከሆነ ማለት ነው። ስለዚህ እዚህ ጋር ቼንጅ ስለሌለ ይሄ መልስ ሊሆን አይችልም። መልሳችን የሚሆነው ኤ ነው። ኦኬ እሺ ዘ ሽፍት ፍሮም ዲስፐርስድ ሲስተምስ ቱ ፋክተሪ ፕሮዳክሽን ምንድነው የሚለው? ዘ ኢንዱስትሪያል ሪቮሉሽን ዋዝ ፋንዳሜንታሊ ድራይቨን ባይ ዘ ኦርጋናይዜሽናል ሽፍትስ ፍሮም dispersed small-scale home-based production systems known as domestic cottage systems to centralized factory systems። አንድ ምርት ሲመረት በኢንዱስትሪያል ሪቮሉሽን ጊዜ ምን ላይ ነው? በዋናነት ቤት ውስጥ ኮቴጅ ተብሎ እያንዳንዱ ቤት ውስጥ
የሚሰራ አይነት ነው ማለት ነው። ይሄ በአብዛኛው እንዲሁም የሽመና ስራዎች ምናምን እንደዚህ አይነት ጥጥ መፈተል እንደዚህ አይነት ነገሮች ሲያደርጉ በምንድነው የሚያደርጉት? ቤት ውስጥ ራሳቸው። ይሄ ሲስተም ራሱን የቻለ አስ ኦርጋናይዜሽን ቼንጅ ያደረገና ወደ ፋብሪካ ምርት ነው የተቀየረው ማለት ነው። ስለዚህ ፋክተር አለው ዘ ኮንሰንትሬሽንስ ኦፍ ሌበር ማሽነሪ ኤንድ ሪሶርስስ ኢን ዋን ሎኬሽን ሊዲንግ ቱ ግሬተር ኤፊሸንሲ ሃይ አውትፑት ኤንድ ስታንዳርዳይዜሽንስ ኦፍ ጉድ። ስለዚህ ይሄ በሚሆንበት ጊዜ የታዩ ነገሮች አሉ እና ሌበሩ እንደፈለገ ስራውም ደግሞ በተፋጠነ መልኩ ሪሶርስ ሎኬሽኑ እንዲሁም የሚያስገኘው ውጤት ከዛ አውትፑቱ እዛ ደረጃውን የጠበቀ መሆን እንደዛ እያለ ብዙ ነገር እየተሻሻሉበት ነበረ ማለት ነው። ዚስ ሽፍትስ ኢናብልድ ዘ ዋይድስፕሬድ ዩዝ ኦፍ ማሽን ዊች ሪፕሌስስ ማኑዋል ሌበር ኤንድ ሲግኒፊካንት ኢንክሪዝስ ፕሮዳክቲቪቲ። ይሄ ግልጽ ነው። ይሄ ማሽን ወደ ማሽን መቀየሩ ምን ያህል ምርት እንዳፋጠነ ምን ያህል የሰውን ጉልበት እንዳስቀረ ሰው የሚለፋበትን እንዳስቀረ እሱ የራሱ የሆነ ዲስአድቫንቴጅ ቢኖረውም በዚህ ግን የሰውን ልፋት አስቀርቷል ማለት ነው። ዋይል ዘ አድቫንስመንትስ ኢን ፓወር ሶርስስ ሰች አዝ ዋተር ኤንድ ስቲም ኤንድ ፋይናንሻል ሲስተምስ ላይክ ባንክስ ዌር ኢምፖርታንት። እዚህ ጋር ደግሞ እዛ እንደ ኢንፑት እነዛ ማሽኖች እነዛ ፋክተሪዎች የሚጠቀሙት ውሃ፣ ስቲም እንዲሁም የተለያዩ ፋይናንሻል ተቋማቶች እንደ ባንክ ያሉ በጣም ጠቃሚ ናቸው ማለት ነው። በዚህ ስራ እንዲሳካ ያደረጉት ናቸው። ቱ ሙቭ ፋክቶሪ ቤዝድ ኦን ፕሮዳክሽንስ ዋዝ ኬይ ኦርጋናይዜሽን ቼንጅስ ዘ ሪቮሉሽናሪ ኢንዱስትሪ ኢት ሌድስ ቱ ፋውንዴሽን ኦፍ ሞደርን ኢንዱስትሪያል ኢኮኖሚ። ስለዚህ እነዛ እንደ አስፈላጊም ቢሆኑ ግን ኦርጋናይዜሽናል ለውጦች ከሆነበት ወደ ፋክተሪ መምጣት ኮቴጅ ከነበረበት ወደ ፋክተሪ ወደ ማሽነሪ መምጣቱ ኦርጋናይዜሽናል ቼንጅ ነው እንለዋለን። እንዲሁም የዛሬዋ ኢንዱስትሪያላይዝድ የሆነ ኢኮኖሚ እንዲመሰረት ያደረገ ነው። ታንኪዩ